በኢትዮጵያ ካሉ እጅግ አስደናቂና ለዓይን ማራኪ ከሆኑ የተፈጥሮ ጸጋዎች አንዱ ነው። ይህ አካባቢ በደቡብ ምዕራብ ኢትዮጵያ የሚገኝ ሲሆን በተለይ በዩኔስኮ መመዝገቡ ትልቅ ትኩረት እንዲያገኝ አድርጎታል። የሸካ ባዮስፌሪክ ሪዘርቭ ከጥቅጥቅነቱና ከስፋቱ ባሻገር የሰው ልጅና ተፈጥሮ እንዴት ተከባብሮ መኖር እንደሚችሉ የሚያሳይ ሕያው ምስክር ነው። በስፋትና በጥልቀት ስንመለከተው የሚከተሉትን ዋና ዋና ጉዳዮች ይይዛል። በደቡብ ምዕራብ ኢትዮጵያ በሸካ ዞን የሚገኝ ሲሆን እንደ አውሮፓን አቆጣጠር በ2012 በዩኔስኮ የሰውና ባዮስፌር ፕሮግራም ውስጥ ተካቷል። ስፋቱን ስንመለከት ወደ 238750 ሄክታር የሚጠጋ መሬት ይሸፍናል። ከዝቅተኛ ቦታዎች 900 ሜትር እስከ ከፍተኛ ተራራማ ቦታዎች 3000 ሜትር ከባህር ጠለል በላይ ከፍታ ይለያያል። ይህ የከፍታ ልዩነት የተለያየ አይነት የአየር ንብረትና የዝርያ ልዩነት እንዲኖረው አድርጎታል። ሸካ በኢትዮጵያ ውስጥ ካሉ 4 ዋና ዋና የደን አይነቶች መካከል ሁለቱን በስፋት ይይዛል። የደጋ ዝናባማ ደንና የሽግግር ዝናባማ ደን በማለት ይገልጹታል። የአረቢክ ቡና መገኛ በመሆኑ በውስጡ በሺዎች የሚቆጠሩ የቡና ዝርያዎች በዱር ይበቅላሉ። ይህ ለዓለም የቡና ምርምር ትልቅ የጂን ባንክ ነው። ከ300 በላይ የዛፍ ዝርያዎች ሲኖሩ ከነዚህም ውስጥ አንዳንዶቹ በኢትዮጵያ ብቻ የሚገኙ ናቸው። ከ150 በላይ የአዕዋፍ ዝርያ ተመዝግበዋል። እንደ ዝንጀሮ፣ ከርከሮ፣ አቦሸማኔና የተለያዩ አጥቢ እንስሳዎች መኖሪያ ነው። ለዘመናት ሳይጠፋ የቆየበት ምስጢር የአካባቢው ማህበረሰብ ባህላዊ ሕግ ስለሚከተል ነው። አባቶች ለልጆቻቸው ደኑን ለይተው ይሰጣሉ። ያ ግለሰብ በደኑ ውስጥ ማር እንዲቆርጥና ቅመማ ቅመም እንዲሰበስብ ይፈቀድለታል። ነገር ግን ዛፍ መቁረጥ በፍጹም የተከለከለ ነው። በደኑ ውስጥ ቅዱስ ተብሎ የሚታሰቡ ረግረጋማ ቦታዎች፣ ፏፏቴዎችና ጥቅጥቅ ያሉ ቦታዎች አሉ። እነዚህ ቦታዎች ለሃይማኖታዊ ስነ ስርዓት ስለሚውሉ ማንም ሰው አይነካቸውም። ይህ ባህላዊ ጥበቃ ከዘመናዊ የሳይንስ ጥበቃ ይልቅ ውጤታማ ሆኖ ቆይቷል። እንደ ዩኔስኮ መመሪያ የሸካ ደን በ3 ዋና ዋና ክፍሎች የተከፈለ ነው። አንደኛው ዋና ማዕከል ሲሆን ምንም አይነት የሰው ንክኪ የማይፈቀድበት ተፈጥሮ በራሷ የምትኖርበት ጥብቅ ቦታ ነው። ሁለተኛ መከለያ ቀጠና ተብሎ ይጠራል። ይህ መከለያ ቀጠና የሚባለው ከዋናው ማዕከል ቀጥሎ ያለ ሲሆን እንደ ማር ምርትና የምርምር ስፍራዎች ያሉ አካባቢዎች እንደ ማር ምርትና የምርምር ስራዎች ያሉ አካባቢን የማይጎዱ ተግባራት የሚከናወኑበት ቦታ ነው። ሶስተኛው የሽግግር ቀጠና ተብሎ ይጠራል። ሰዎች የሚኖሩበት፣ ግብርና የሚከናወንበት፣ ከደኑ ጋር ተስማምተው የሚኖሩበት ሰፊ ክፍል ነው። ሸካ ነጭ ማር በጣዕሙና በጥራቱ በዓለም የታወቀ ነው። እንደ ኮረሪማ ያሉ ቅመሞች በዱር በደኑ ውስጥ ይበቅላሉ። ለኢኮቱሪዝም ከፍተኛ አቅም አለው። ሸካ ደን የተፈጥሮ ሙዚየም ነው።